ከባለፈው ለታቄ እንግዲህ ማረግዬ በሚገርም ሁኔታ ላይ በጣም ተጨንቃ ነበርና ከመኮንን ጋር እየሄደች ያለ ተጨንቃ ነበርና ፍጹም ደግሞ አብራቸው ነበረች። ፍጹምዬ ደግሞ እንዴ ምንሽ ነው የደበረሽ ትመስያለሽ እሳ ሲላት፣ አዎ ምንሽ ነው የደበረሽ ትመስያለሽ እሳ ትላታለች። እሷም አዎ የሆነ በቃ እንደዚህ አይነት ከሆናችሁ እኔ ጥያችሁ ሄዳለሁ፣ በፈለጋችሁት ሙዳችሁ እናንተ አስተካክሉት ትላቸዋለች። እንዴ ወደ ነው የምትሄጂው? በቃ ወደ ቤት ሄዳለሁ አለች። ከዛ መኳንንትና ማረግዬ ደግሞ አንድ ላይ ሆነው እየሄዱ ነበረ። ከዛ ምንሽ ነው የደበረሽ ትመስያለሽ አትነግሪኝም ሲላት፣ አረ ስለ ራሴ ጉዳይ እኮ ነው ለሌላ ነገር አይደለም ስላች እኮ ስለዚህ እኛ እኮ ቃል የተገባባለው ነገር ምንም ነገር ላንደባበቅ ምንም ነገር ላንሆን ነው ይላታል። እሱማ ነው ግን ስለ ራሴ ጉዳይ እኔ የአባቴ ሞት በጣም እያሳሰበኝ ነው ያለው። አባቴ የሞተበት ጉዳይ ያ ክረንቻ ያዘው ሰውዬ ነበረ፣ እሱ ነበረ የጠበቅኩት፣ እሱም ደግሞ ውሸት ሆኖ ተገኘ ትለዋለች። እሱ ነው እንዲያሳስብሽ፣ አይዞሽ አብሽሬ እኔ ከጎንሽ ነኝ ይላታል መኮንን። እሱንማ ቃለኛው አመሰግናለሁ ትለዋለች። ግን እኮ ካልሆነ ድሮ ያለችውበት ቦታ መሄድ ይቻላል ይላታል። ምን አለችው? አዎ እንዴ እናቴን ለማጥያት ሄዳለሁ ትለዋለች። እሱ ነው ችግሩ አይደለ አለ። አዎ ከዛ እሺ በቃ አሁን ወደ ስራ ቦታ መሄድ አለብኝ ቻው ትለዋለች። እሺ በቃ ቻው ይላታል። ፍጹምና እሱ ደግሞ አንድ ላይ ሆነው ተቀምጠው እያወሩ ነበረ። ማረግን በቃ እሱ ተኝቶ ነበረ እና መታ ተቀሰቅሰዋለች። ፍጹም እንዴ ባክሽ ታየኝ ይላታል መኮንን። እንዴ አትነሳም እንዴ ትንሽ ልተኛበት ታየኝ እንዴ ነክቷል እኮ ረፍቷል እኮ ትለዋለች። እንዴ ማለት አዎ የሆነ ነገር እያሰብኩ ነበረ ትለዋለች። ምንድን ነው? በቃ እሷን የሆነ ነገር ሰፕራይዝ እናደርጋት ትለዋለች። ማለት ሰፕራይዝ እናደርጋት? እሷ እኮ ሰፕራይዝ ብናደርጋትም እኮ አትወደይም ይላታል። እንዴ ማለትም አትወደው እሷ እና ታዲያ ምንድነው ደስ የሚላትን ነገር እናደርግላት ስትለው፣ እሷ ደስ የሚላት ነገር እናቷን የሚንከባከብላት ሰው ነው የምትፈልገው ይላታል። እንዴ እሱ ከሆነማ ቀላል ነው ትለዋለች። እንዴት ማለት? በቃ እኔ እንደሆነ ሆነ አድርጌ ሱቅ ሂጄ ቆንጆ ልብሶች ገዝቼ የሆነ ነገር ገዝቼ መጥቼ ሰፕራይዝ አድርጋታለሁ ትለዋለች። ከዛም ደግሞ ወንድሙ ዳኒ በበር ላይ ተንጠልጥሎ ያዳምጠዋል። በቃ ይሄንን ነገር ካደረጋችሁ እኔ ደግሞ ስህተት ነገር እንደማደርግላችሁ ብሎ ይናገራል። እሱም ወይ ጉድ ጣጣ ብዛቱ። ከዛም በኋላ እንደዛ ብሎ ካለ ፍጹሜ በሩን ክፍት ታደርገውና ትመጣለች። እንዴ ምንድን ነው የምታደርገው ምናምን ትለዋለች። እሺ ጥሩ ነው ኧረ እኔ ምንም አይል አለ። ከዛም እሷም ደግሞ ወደ ሱቅ ሄደች። ማረግዬም ቀረች እዛ እስካሁን ድረስ እያሉ ነበር። ከዛ ማረግም ትመጣለች። እንዴት ናችሁ ደህና ናችሁ ትላለች። ደህና ነን። ከዛ ዳኒ እንዴት ነሽ ደህና ነሽ ማሚ ደህና ናት? አዎ ደህና ናት። አሁንማ እድሜ ላንተ እንጂ ስላሳከምካት ፈገግ ብላለች ደህና ናት ትለዋለች። ዋናው ነገር ደህና መሆኗን ነው እሱ ነው የሚፈለገው ይላታል። አዎ ትለዋለች። ከዛም በቃ መኮንን ደግሞ ሰላም ስትለው በቃ እሱ አስቀድሞ የሆነ ነገር ስላደረገ በጣም አኮረፈ። ከዛ እሺ በቃ እኔ ወደ ኮሽና ልሄድ ስራ አለብኝ ትላለች። እሱም ደግሞ ትሄዳለች። ከዛ ፍጹም ጋር ይደውላል መኮንን። እንዴ ምን ወይ ደረሽ? ምን ላይ ነሽ ያለሽው? እስካሁን ድረስ ቆየሽ እኮ። አረ እየመጣሁ ነው ረጋ በል እንጂ ብታይ የሆነ ነገር ከዚ ሰርፕራይዝ ነው የምናደርጋት ደስ የሚል ነገር ይላል። እሺ በቃ ቶሎ ቶሎ ፈጠን ፈጠን ብለሽ ነይ ቶሎ ይላታል። ከዛም በኋላ እሷም ደግሞ ትመጣለች። እየተደወለ ስለወሰ ነበር። እንዲህ ወይንሽ ሳሎን ሰው የለም? አዎ ማንም የለም ትላለች። ከዛም እሺ ትላለች ትገባለች። መኳንንት ደግሞ ወደ ኩሽና ይገባና ማረግን ያስደነገጣታል። ማረግ ይላታል። አስደነገጥከኝ እኮ ትለዋለች። በቃ ይቅርታ ይላታል። ምንም አይደለም። ከዛ ፍጹም ደግሞ አዘገጃጀችና ሳሎን ኬኩንም አዘጋጀች። ከዛ በኋላ መኮንንም እያወራ ነበር። መጣችና ዘፈን መጨፈን ጀመረች። ከዛ እንዴ ምንድነው ዛሬ ደግሞ እንደዚህ የምታስቡት? እኮ ፈታ አደረጋችሁኝ እኮ ትላለች። ደብሯት ስለነበረ አይ አመሰግናለሁ ትላቸዋለች። በቃ የሚያስደስትሽን ዘፈን ምንድን ነው ዝፈኝልንና በቃ የሆነ ነገር አረ ይሄማ ነገር ሊሆን አይችልም ትላለች። እንዴት ነው የማይሆነው? በቃ ዝፈኛለሽ አይደለ ዝፈኝ ትላታለች። ከዛ እሷም ደግሞ መስፈን ትጀምራለች። አብረው መጨፈን ትጀምራለች። በቃ መኮንን በዚህ ሻሻዋን አይኗን ጨፍናትና ወደ ሳሎን ይዛና ትላለች። እንደምን እያደረጋችሁ ነው ትላለች። ማድረግ በቃ ምንም አይደለም ትላለች። ከዛ ይዘዋት ይመጡና ሰርፕራይዝ ይሏታል። በሚገርም ሁኔታ አብረው ተያይዘው እየጨፈሩ ነበረ። ከዛም ያንን ከጨረሱ በኋላ ስጦታውን እየሰጣት ነበረ። በጣም አመሰግናለሁ ትላለች። ዳኒ መጣና በመሀል እንዴት እኔ ከቤተሰብ አንዱ አባል ነኝ ብዬ ነበረ፣ እንዴት እኔን ደብቃችሁ ይሄን ነገር ታደርጋላችሁ ይላል።
እንዴ አንተ ምን ቤት ነህና እንዴ ታዲያ አንድ ቤት አይደለን እንዴ ይላል። ከዛ ኬኩን ቁርስ አድርጎ ያበላታል። እንድታበላታለህ ትለዋለች። በቃ ሌላ መድገምሽ እንዴ በጣም ተናደደ። ወይ ጉድ። ከዛ እኔም ደግሞ የሆነ ስጦታ አለኝ ይላታል። ያን ስጦታ ሀብል ይዞ ነበርና ያን ሀብል ይሄው እኔም ደግሞ ስጦታ ይዤልሻለሁ ላንቺ ይላታል። እንዴ ዛሬ ግን አልበዛም? ሁላችሁም ሰርፕራይዝ አደረጋችሁኝ፣ በጣም አመሰግናለሁ ትላለች እሷ ደግሞ። ከዛ እሱም ደግሞ እኔ ነኝ ማለብስሽ አላት። አለበሳት። ከዛ አብሮ ሲጨፍሩ በጣም ትነቃነቆ ሲያይ ጊዜ ኬኩ ላይ ይዞ ሄዶ መኮንን ልጥፍ አደረገው። ወይኔ የሳኩት መሳቅ። ግን እኮ በፍቅር መካከል እኮ ሶስተኛ ሰው ሲገባ ያናደዳል አይደል? እኔ በሆነ ራሱ በፍቅር መካከል ሌላኛ ሰው ሲገባብኝ በእርግጥ እናደዳለሁ፣ ግን ይዤ አልደፋውም። በእርግጥ ማለት ነው። ከዛም በኋላ እሱም ደግሞ ይዘው ተጣሉ። ከዛ ገላገሏቸው። ከዛ ሄዶ ኬኩን ታጠበ። እሱም እንግዲህ ወንድማማቾች ናቸው። ወንድማማቾች መሆኑን አይታወቅም፣ አልተናገረም አባትየው። ከዛም ደግሞ ዳኒ ደግሞ ወደ አባቱ ጋር ሄድና አንድ ነገር ብቻ አደርግልኝና እኔ ወደ ቤት እሄዳለሁ ይለዋል። እሱማ በሆነ ልኝ እንደውም ደስ ነበር የሚለኝ አለው። እሺ ያ ባለፈው የደበደበኝና ክራን ምንድነው ከአንተ ጋር የሚፎካከረውን ሰውዬ ንገረኝ አለው። እንደ አንተ ልጅ ታማሃል ማለት ጤነኛ አይደለህም እንደ ቀጥታ አላሳደገችም እንደ እሱማ ቀጥታ አላሳደገችም ቆንጥታ አላሳደገ እኔ እኮ ወደፊት ተመርማሪ ፖሊስ ስለመሆን እየተመራመርኩ ነው ይለዋል ለአባቱ ማለት ነው። ከዛ አላውቅልህም ይለዋል። በቃ አትናገርም ማለት ነው። ስለዚህ ፈቃደኛ ስላልሆንክ አልሄድም ማለት ነው አለው። እንግዲህ ምክንያቱም እሱ የጠረጠረው እሱ አባትየው እንዳገተው በያስብ የጠረጠር ምን ሊል ነው? እሱ ለራሱ አባትየው እንደዛ አድርጎ ልጁን መቀጥቀጥ ማለት እንዴት አይነት ቢያስብ ነው ግን? ውይ ጭካኝነት! የራሱ ስራ የሰራው ስራ ክፉ ነገሮች ስራዎች እንዳይታወቅበት ማለት ነው። ከዚም በኋላ እሺ ሄደና እሱም ደግሞ ጥሎት ይወጣል። እሱም ደግሞ አባትየው እንግዲህ ከመስሪያ ቤት ትልቅ ባለዶላር ሰውዬ ለማግኘት እየታጣደፈ ነበረ። ቢሮ አልነበረም፣ የሆነ ሆቴል ነበረ። እዛም ሆኖ ዳኒ ጋር እየጠበቀ ነበረ። ዳኒ እንዳይመጣም እንደ እስካሁን ድረስ መሆኑ ነው የዘገየው ይላል። አረ ይመጣል፣ አሁን እሱ እስካሁን እየመጣ ነው ይለዋል። በጣም ዘገየ፣ በጣም ሰዓቱን ያህል አንድ ጊዜ በቃ እህትህ ደህና ናት ይለዋል። እንዴ ደህና ናት። እሱም ደግሞ ወይኔ ቤተሰቦችን ሁላ ያውቋቸዋል ማለት ነው እንዴ ይላል። ከዛም ያም ሰውዬው ደግሞ ክራንቹን ጥሎ በስነ ስርዓት ተዘጋጅቶ ምናምን እሱን ለማግኘት እየመጣ ነው። እንግዲህ ዳኒ ደግሞ የሚገርም ነገር እዛች ሙና ጋር በጣም እየተጨቃጨቁ እየተሯሯጡ ነበረ። ግን የማረግይነት ደግሞ አሳዘነችኝ አንዳንድ ጊዜ በጣም እንደምታሳዝነው። እንግዲህ አደራ ጣለችባት ለሙና። የሆነ ነገር የምነግርሻለኝ በቃ እኔ የእሷ ነገር እያሳሰበኝ ነው። ማረግዬ ከዚህ አባቴን የገደለውን አገኛለሁ ከምትይው ውስጥ መራቅ አለብሽ ትላታለች። እንደሱማ እንግዲህ ይሄ ታገኘዋለሁ ማየ፣ ስለዚህ አትሰቢ፣ አትጨነቂ ትላታለች። እኔ አንቺ ነገር እኮ ያሳስበኛል፣ ያስጨንቀኛል ትላታለች። እማዬ ምንም ነገር የምታስቢበት ነገር የለሽም ትላታለች። ከዛም በኋላ ሁለታቸውም እኔ በቃ ወደ ስራ ልሄድ ትላታለች። እሺ በቃ ሄጂ ትላታለች። እሷም ደግሞ ትሄዳለች። የማረግዬናት ደግሞ ወደ ሙና ጋር ትሄዳለች። ትልልቅ ነገሮች ትነግራታለች። በጣም ባሏ እንደምትወድና እንደምታፈቅረው ስትነግራት የዛን ሰዓት ከእሱ ጋር ደወለልክ እሱ እንደሆነ ስበቡና ሄዳለሁ ብሎ ወደ እሱ ጋር እንደሄደ በዛው እንደወጣ ቀረ። ግን ሰው ገሎት ሳይሆን እሱ መኪና ታሽከርክሮ ነው የሞተው ነው ያሉት። ግን እነዛ ገዳዮቹ ሰውዬ ለማስመሰል ብሎ ነው እንጂ እንደዛ የነገሩን ትክክለኛ ተገለው አይደለም ትላታለች። እንዴ ማሚ ፎቶግራፍ ምናምን የተቀመጠ ነገር የለም ትላታለች ሙና። አረ ምንም ነገር የለም፣ ምንም አንድ ነገር እንኳን የለም ትላታለች። እሱ እኮ ቢኖር እኮ ማግኘት እንችል ነበረ። እና ታዲያ እኮ ያ ሰውዬ እኮ የማድረግ የማባት እኮ ላይሞት ይችላል ትላታለች። እኔ እንጃ በጣም እሱ ነው ያሳስበኝ። ግን ይሄንን ላንቺ ነው የነገርኩሽ፣ ለማንም እንዳትናገሪ። ከማረግዬ ጎን እኔ እንኳን ሰው ሁኜ መሞት አለና አንቺ ከጎና እንድትሆኝልኝ እፈልጋለሁኝ። ሁልጊዜ እንኖራለን አይባልም፣ እንሞታለን እንጂ አልቻት። አዎ በእርግጥ ሰው ሁነን እንሞታለን እንጂ ሁልጊዜ እንኖራለን አይባልም። ከዛሬ ችግር የለውም ለማንም አልናገር ትላለች። በቃ ስራሽና አላስተውሽ ሄጅ ትላታለች። እሷም ደግሞ ወደ ስራዋ ትሄዳለች። ያም ሰውዬ እንግዲህ እየጠበቀ ነው ያለው። ማረግዬም ደግሞ በቃ ሁለታችሁ ካልታረቃችሁ አላናግራችሁም፣ ይቅርታ እንድትባባሉ ፈልጋለሁ ትላለች። መኮንንትም ወደታ እንደተደፋ ይቅርታ ይጠይቃል። ወንድሙም እንደዛ ሆኖ ይቅርታ ይባባላሉ። ከዛ በኋላ እኔ እሸኝሻለሁ ይላታል። አይ አንተ አትሸኘኝም ራሴ እሄዳለሁ። በቃ አልፈልግም እያለች አይደል እንደ ይለዋል መኮንን። በቃ እሸኛታለሁ፣ በቃ እሺ እሸኘኝ እሺ ትለዋለች። ይህንን ሁሉ ጓዝ ይዘሽ አትሄጂም ይላታል። እየሸኛት ነበረ።
መኳንንትን በጣም ተናደደ፣ ሊሄድም ፈለገ። ፍጹምዬ በቃ አርፈህ ተቀመጥ አንተ እንደ ወንዶች ሆን እንደስጀመር አንተ ከስር ከስር መከተል ምንድን ነው? አንተ ራሱን እንደ ወንድነት ኮፍተር አችልም እንዴት ትለዋለች። እሱም ደግሞ አላስቻለውም ስለሚያፈቅራት ስለሚወዳት። ከዛም ቁጭ ይላል። ከዛ እንኳንም ደግ አደረግከው እንደዛ በማድረግህ ታፍጨረጨርክ እኮ ጎበዝ እኮ ነህ ምናምን ትላለች። እሱም ደግሞ ወንድነት ይመስል ተፍጨረጨራለህ እኮ እኔ እኮ መቼ ነው ወንድምና ወንድም መሆናቸውን የሚያውቁት? ይሄኔ የገረመኝ። ከዛም በኋላ ይጣጣላሉ፣ ይሄዳል። እሷም ደግሞ ይሸኛታል። ፈገግ እያለች እየሳቀች ሄደች። እሺ ማረግስ ቢሆን የምታፈቅረው ዳኒን ነው ወይስ መኮንንን ነው? ግራን ያጋባችኝ የራሱ ልቧ ላይ የትኛው መታ? ውይ እኔ ይህን ብቻ ነው ማወቅ ፈልገው እኔ የራሱ ማለት ነው። ፍቅር እኮ ከባድ ነው። በእርግጥ ሁሉም እንክብካቤ ሲበዛበት የኛውም እንክብካቤ ሲያደርግላት የኛውም እንክብካቤ ሲያደርግላት ለመምረጥ ራሱ በጣም አስቸጋሪ ነው የሚሆንባት ማለት ነው። ከዛም በኋላ ተያይዘው እየሸኛት ነበረ። መርማሪ ፖሊስ ስለሆን ፍቅረኛ ደስ ይለዋል፣ ሁሉ ጓዝ ይዘሽ ይላታል። አይ እንዴ ፍቅረኛ የለሽም እንደ ይላታል። እንግዲህ ያም ሰውዬ ደግሞ ከአባታቸው ጋር ለመገናኘት ፊት ለፊት ተገናኙ። ፍጥጥ ተባባሉ፣ ልክ እንደሚተዋወቅ ሰው ማለት ነው። እዚህ ላይ ያበቃል። ቀጣይ እስከምንገናኝ ድረስ በያላችሁበት ያለ ሰላም እና እዝነት ይውረድላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁ እንዳትረሱ ውድ ቤተሰቦች፣ ይወዳችኋለሁ። ባይ ባይ።